ሰላም ውድ የኬቪቲዩብ ቤተሰቦች፣ አሁን ከምንሰራው ይበልጥ ተበረታተን እንሰራ ዘንድ በሱፐር ታንክ ሲደግፉን እናመሰግናለን። በምግብ ቤት ውስጥ ተቀምጣ ውሃ በመጠጣት ላይ የምትገኘው ወጣት ክሎዊ ትባላለች። አንድ ደስቲን የተባለ ወጣትም ወደ ክሎዊ በመምጣት ሰላም ቆንጆ፣ እዚህ ጋር ሰው አለው በማለት ፊት ለፊቷ ስላለው ወንበር ጥያቄ ያቀርብላታል። እሷም የምትጠጣውን ውሃ ባዶ ወንበር ላይ ከደፋች በኋላ ረጥቧል የሚል እንዳይቀመጥ በፈለጓን የሚያሳይ ምላሽ ትሰጠዋለች። ደስቲንም በጣም አሪፍ፣ እንደውም እርጥበት ላይ መቀመጥ ይመቸኛል ካላት በኋላ እርጥቡ ወንበር ላይ ተቀምጦ ደስቲን እባላለሁ፣ ስምሽ ማን ነው ብሎ ይጠይቃታል። ክሎዊም የእውነት ይህንን ስም ለመጠየቅ ብለህ ነው ፓንትህን ያረጠብከው በማለት ጥያቄውን በጥያቄ ትመልስለታለች። ደስቲንም ፈገግ ብሎ አይደለም፣ ቡና ልጋብዝሽ ፈልጌ ነው፣ ነገር ግን በመጀመሪያ ስምሽን ማወቅ ፈልጋለሁ ሲላት አስተናጋጁ መጥቶ የፈሰሰውን ውሃ ሲመለከት ምን ተፈጥሮ ነው በማለት ደስቲንን ያፋጥጠዋል። ደስቲንም ሽንት እንዳልሆነ ለአስተናጋጁ ሲያስረዳው ክሎዊ ከልቧ ትቃለች። ደስቲንን በመቀጠል እባክህ 2 ቡና አምጣልን የሚል ትዕዛዝ ይሰጠዋል። አስተናጋጁም ትዕዛዙን ተቀብሎ በእሽታ ከሄደ በኋላ ክሎዊ መሄድ ይኖርብኛል ትለዋለች። ደስቲንም ቆይ እንጂ ቡና ውስጥ በማለት እንዳትሄድ ሊከለክላት ይሞክራል። እሷም ሌላ ጊዜ መቼ እንጠጣ ስትለው አንቺ ባልሹ ጊዜ የሚል ምላሽ ይሰጣታል። ክሎዊም በፈገግታ ታጅባ እሽቷን ከገለጸችለት በኋላ ስልክ ቁጥሯን ጽፋ ትሰጠዋለች። ደስቲንም ወረቀቱን ተቀብሏት በዚህ ቁጥር ነው የሚደውልልሽ ማለት ነው እንግዳዋ ብሎ እየተናገረ ያለ ክሎዊ ዊልቸሯን እየገፋች አጠገቡ ስትመጣ በድንጋጤ ክው ብሎ ይቀራል። እሷም በነገራችን ላይ ስሜ ክሎዊ ነው፣ ስለዚህ ቡናውን ነገ ተገናኝተን እንጠጣ ብላ ትጠይቀዋለች። ደስቲንም ፊቱ ላይ የሚታየውን ድንጋጤ እንዳታውቅበት ዋጥ አድርጎት እንችላለን እደውልልሻለሁ የሚል ምላሽ ይሰጣታል። እሷም እሽታዋን ገልጻለት ካጠገቡ ዘወር ስትል ጽፋ የሰጠችውን ስልክ ቁጥር ይጥለዋል። ከ2 ሳምንታት በኋላም ደስቲን የግል ሹፌር ሆኖ ለመቀጠር ወደ አንድ ባለሀብት ቤት ያመራል። ባለሀብቱም ልምድ እንዲሁም ትልልቅ ማመሳከሪያዎች አሉ። እኔ ደግሞ የምፈልገው እነዚህ ነው። ስለዚህ ጥያቄዎች ከሌሉና በሁሉም ነገር ደስተኛ ከሆንክ የሹፍርናው ስራ ያንተ ነው በማለት መቀጠሩን ያበስረዋል። ደስቲንም አመሰግናለሁ፣ በሁሉም ነገር ሙሉ ለሙሉ ደስተኛ ነኝ፣ መቼ መጀመር እችላለሁ የሚል ጥያቄ ያቀርባል። ባለሀብቱም አልነገርኩም እንዴ? ይቅርታ፣ ዛሬ ነው የምንጀምረው ብሎ ይመልስለታል። ደስቲንም በጣም ጥሩ፣ ስለዚህ መኪናው ጋር ሆኜ እጠብቅሃለሁ ይለዋል። ባለሀብቱም የኔ ሹፌር እኮ አይደለህም፣ የሴት ልጅ ሹፌር ነው የምትሆነው፣ አሁን ለሕክምናዋ ልትሄድ ነው ካለው በኋላ ክሎዊ በማለት ልጁን ይጠራታል። ቀጥሎም የኔ ጣፋጭ ነይ ይላታል። ክሎዊም ከደስቲን ጋር አይን ላይን በድንጋጤ ከተፋጠጠች በኋላ ለመሄድ ዝግጁ ነኝ በማለት ለአባቷ ተነግረዋለች። አባትየውም የኔ ጣፋጭ አዲሱን ሹፌርሽን ተዋወቂው ይላታል። ክሎዊም ደስቲንን ሰላም ስትለው ሰላም ደስቲን እባላለሁ በማለት ለሰላምታ እጁን ይዘረጋል። እሷም በምላሹ እጇን እየዘረጋች ክሎዊ ይባላለሁ፣ ስላገኘው በጣም ደስ ብሎኛል ካለችው በኋላ እንሂድ በማለት አባቷን ትጠይቀዋለች። አባቷም አዎ ሂዱ በቃ ብሎ ይመልስላታል። ደስቲንም እሷን ተከትሎ እየወጣ ሳለ የክሎዊ አባት ይቅርታ በማለት አስቆሞት የሆነ ነገር ረስተሃር ካለው በኋላ የመኪናውን ቁልፍ እየሰጠው ልጄን አደራ የሚል ማሳሰቢያ ይነግረዋል። ደስቲንም አደራውንም ቁልፉንም በሽታ ተቀብሎ ይወጣል። ደስቲንም ጉዞ ከጀመሩ በኋላ ክሎዊን አድምጪኝ፣ ይመስለኛል ማውራት ያለብን ነገር አለ። ከጥቂት ሳምንታት በፊት ተገናኝተን ነበር፣ እርጥብ ወንበር ላይ ተቀምጬ ነበር ብሎ ንግግሩን ሊቀጥል ሲል ክሎዊ ጣልቃ ገብታ አዎ አስታውሳለሁ ትለዋለች። ደስቲንም ደህና ነገሩ ምን መሰለሽ፣ ደውልልሽ ፈልጌ ነበር በማለት ሰበብ አስባብ ሊደረድርላት ሲል በድጋሚ ያቋርጣው ሰውዬ ይቅርታ እንዳትጠይቀኝ፣ እንደዚህ አይነት ነገር ሲያጋጥመኝ አንተ የመጀመሪያው ሰው አይደለህም ብላ ትጮህበታለች። ደስቲንም በድንጋጤ ከልቡ ይቅርታ ይጠይቃታል። ቀጥሎም ስልክሽ ባይጠፋብኝ ምኞቴ ነበር በማለት ሊያስተባብላት ሲል አይደለም ቁጥር ያልጠፋብህም፣ እግር ስር ተደፍቶ የነበረው ውሃ ውስጥ ጥለኸው ነው በማለት እውነቱን ታፈጠዋለች። በዚህ የተደናገጠው ደስቲንም ውሸቱን ማስተባበያ ምክንያት ሊያቀርብላት ሲንተባተብ ክሎዊ ስቃበት አትጨናነቅ፣ እውነቱን ለመናገር የሰጠው የኔን ስልክ ቁጥር አልነበረም፣ ቁጥሩ የፒዛ ቤት ስልክ ነው፣ ለሁሉም ሰው ስልኬን ሲጠይቀኝ የምሰጠው ነው ትለዋለች። እሱም የፒዛ ቤት ቁጥር ይገርማል፣ ለምንድነው እንደዛ የምታደርጊው ብሎ ይጠይቃታል። ክሎዊም ቆጣ ብላ ምክንያቱም ሰው ይደውልልኛል ብዬ መጠበቅ ታክቶኛል፣ ሁሌም ተመሳሳይ ነገር ነው የሚያጋጥመኝ ካለች በኋላ መኪናውን እንዲያቆመው ደርሰናል ትለዋለች።
ደስቲንም መኪናውን አቁሞ ቀድሟት ከወረደ በኋላ ዊልቸሯን አስተካክሎላት እሷንም ከመኪናው ደግፎ ሊያወርዳት ሲል እንዳትነካኝ ብላው ራሷ ከተቀመጠች በኋላ ስራ ሹፍርና እንጂ እኔን ጫኝ አውራጅነት አይደለም፣ 6 ሰዓት ላይ ተመልሰና የሚል ግልጽ ትዕዛዝ ሰጥታው ወደ ሕክምና ቦታዋ ትገባለች። ቆይታዎች በኋላ ሕክምናዋን ጨርሳ ስትወጣ ደስቲን አይስክሬም እየበላ ይጠብቃታል። ከዚያም የመኪናውን በር ከፍቶላት ወደ ውስጥ ልትገባ ስትል ወንበሯ ላይ የተደፋ ነገር ተመልክታ ያ ምንድነው ብላ ትጠይቀዋለች። ደስቲንም አይስክሬም ገዝቼልሽ ነበር፣ እንደዚህ ይሆናል ብዬ ግን አላሰብኩም፣ ይቅርታ፣ ዛሬ ማታውን አጸዳዋለሁ በማለት የተደፋውን አይስክሬም ከመኪናው ውስጥ ያወጣዋል። ክሎዊም አስቦላት አይስክሬም ስለገዛላት ፊቷ ላይ የደስታ ስሜት እየተነበበ አይስክሬም የምወደው ከለውዝ ጋር ሲሆን ነው ብላ ሌላ ጊዜም እንዲያመጣላት በእጅ አዙር ትነግረዋለች። እሱም የሰማውን ማመን አቅቶት ምን ሲላት ሰምተሃል የሚል ምላሽ ትሰጠዋለች። ከዚያም ትዕዛዟን ተቀብሎ ወደ ቤቷ ያደርሳታል። ክሎዊም ክፍሏ ውስጥ ሆና የገዛላትን አይስክሬም እየበላች ደስቲንን መኪና ሳጸዳ በማየት ላይ ሳለች አባቷ ክፍሏን አንኳኩቶ ይገባል። ከዚያም እሺ አሁን ዝግጁ ነኝ ይላታል። ክሎዊም ለምን ነው ዝግጁ የሆንከው በማለት ትጠይቀዋለች። እሱም ስለ አዲሱ ሹፌርሽ ያሉትን ቅሬታዎች ለመስማት ነው፣ ነፃ ሆነሽ ንገሪኝ፣ ይሄኛው ምን ችግር አለበት ንገሪኝ ብሎ እንድታወራው ይጋብዛታል። ክሎዊም ደስቲን የገዛላትን አይስክሬም ላፍታ በዝምታ ከተመለከተች በኋላ ጥሩ ሹፌር ነው እንዲቆይ አድርገው የሚል ምላሽ ትሰጠዋለች። አባቷም ተገርሞ ምላሽሽ ያልተለመደ ነው፣ ስለተስማማሽ ከልቤ ደስ ብሎኛል በማለት ስሟት ይሄዳል። በማግስቱ ጠዋትም ክሎዊ አባቷና አንቶኒ የሚባል ሊያገባት የሚፈልግ ሰው ተሰብስበው ቁርስ ይበላሉ። የክሎዊ አባትም እና አንቶኒ ወላጆች ስራቸው ምንድነው ብሎ አንቶኒን ጠይቀዋል። እሱም ውሾች ያረባሉ፣ የሚያረቡት ረጃጅም ጸጉር ያላቸው ትልልቅ ውሾችን ነው፣ እንደውም ባለፈው ወር 10 አዳዲስ ቡችሎችን አግኝተናል የሚል ምላሽ ይሰጣል። የክሎዊ አባትም ይገርማል፣ 10 አዲስ ቡችሎች በጣም ደስ ይላል በማለት ወደ ክሎዊ ዞሮ የአንቶኒን ወሬ ያደምቅለታል። በዚህ ጊዜ ደስቲን አጠገባቸው መጥቶ ስላቋረጥኳችሁ ይቅርታ ካለ በኋላ ክሎዊን ለሕክምናሽ በሰዓቱ መድረስ የምትፈልጊ ከሆነ መሄድ የሚኖርብን አሁን ነው ይላታል። እሷም እሽቷን ስትገልጽለት አባቷ ቀጥሎ አው ደስቲን ጨርሰናል በቃ የሚል ምላሽ ከሰጠው በኋላ ወደ ክሎዊ ዞሮ ማሬ ስለ አንቶኒ ጋብቻ ጥያቄ ልታስቢበት ይገባል፣ ከዚያም አሳውቂኝ ብሎ ያሳስባታል። ክሎዊም ምንም የማስብበት ነገር የለም በማለት ትመልስለታለች። በዚህ ጊዜም አንቶኒ የድንጋጤ ፊት ያሳያል። አባቷም የሀፍረት ፈገግታ ሲያሳይ ቀጥላ ተስማምቻለሁ በቃ አግባዋለሁ ትላቸዋለች። ይህንን ምላሽ የሰማው ደስቲን ሲደነግጥ፣ አንቶኒ ግን ይደሰታል። አባቷም ይገርማል፣ ለመመለስ በጣም ፈጠንሽ፣ ስለዚህ ምናልባት ነገ በቤተሰብ ተገናኝተን ስለ ሰርጉ እቅድ ብንወያይስ ብሎ ጥያቄ ያቀርባል። አንቶኒም በከፍተኛ ደስታ በጣም ጥሩ፣ ለወላጆቹ ነግራቸዋለሁ በቃ ነገ እንገናኝ ካለ በኋላ ከመቀመጫው ተነስቶ ክሎዊን ጉንጯን ሊስሟት ሲል እጇን ለሰላምታ ትዘረጋለታለች። እሱም እጇን በእጁ ጠረግ ካደረገ በኋላ ስሟት ይሄዳል። በዚህም ደስቲንም ሆነ ክሎዊ ይናደዳሉ። ክሎዊን በመቀጠል ደስቲንን እንሂድ ብላ ትጠይቀዋለች። እሱም እሺታውን ገልጾ እየገፋ ወደ መኪና ይወስዳታል። ክሎዊም በንዴት አንቶኒ የሳመውን እጇን እየጠራረገች እያለ ደስቲን መኪና ውስጥ ገብቶ እኔን አይመለከተኝም፣ ግን ለምንድነው አንቶኒን የምታገቢው ማለቴ አትወጂውም የሚል ንዴቱን የሚያበርድለትን ሐሳብ ይሰነዝርላታል። ክሎዊም በስጨት ብላ አው ልክ ነህ አይመለከተህም ካለች በኋላ መኪናውን እንዲያንቀሳቅሰው ረፍዶብኛል ትለዋለች። እሱም በእሽታ መኪናውን ሲያስነሳው ታውቃለህ ሕክምናው ምንም እያሻለኝ አይደለም፣ ስለዚህ የሆነ ቦታ ውሰደኝ በማለት ትዕዛዝ ሰጠዋለች። ደስቲንም ለምሳሌ ምን አይነት ቦታ ልውሰድሽ ብሎ ጥያቄ ያቀርብላታል። ክሎዊም የትም መሆን ይችላል፣ ቦታ መምረጥ ያንተ ጉዳይ ነው የሚል ምላሽ ትሰጠዋለች። ደስቲንም ትዕዛዟን ተቀብሎ ይዟት ይሄዳል። ከዚያም ምሽት ላይ የሚዘንበው ኃይለኛው ዝናብ ሳይበግረው ፈንዲሻ ገዝቶላት ይመጣል። እሷም አመስግና ፈንዲሻውን ከተቀበለችው በኋላ እና ያመጣኸኝ የጎዳና ላይ ፊልም በዝናብ ልትጋብዘኝ ነው በማለት ጠይቀዋለች። ደስቲንም አዎ ብሎ ይመልስላታል። ክሎዊም ቀጥላ ሊቅ እንደሆንክ ነግሮህ የሚያውቅ ሰው አለ ብላ የቀልድ ሽሙጣዊ ጥያቄ ተጠይቀዋለች።
እሱም ለምን ካላት በኋላ እንደዛ ብላ ለምን እንደጠየቀችው ሲገባው አሃ ለካ እየታየሽ አይደለም ብሏት የመኪናውን መስታወት በዝናብ መጥረጊያ ያጸደዋል። ክሎይም አሁንም ምንም ለውጥ የለውም እኮ ትለዋለች። እሱም አሁን ይሻላል ካላት በኋላ ወይኔ ይህን ፊልም አይቼዋለሁ፣ የወደድኩት ፊልም ነው፣ መሪ ተዋናዩ ጠበቃ ነው፣ እናም ደንበኞቹን ከክሳቸው ነፃ ለማድረግ በሚል ሁሌም ይዋሻል። የመዋሸት ችሎታውን በስራው ስኬታማ እንዲሆን ያደርገዋል። ነገር ግን ይሄ ባህሪው የቀድሞ ሚስቱንና ወንድ ልጁን እንዲዋሽና ይቅርታ እንዲጠይቅ ያደርገዋል። ከዚያም በአንድ ወቅት ልደቱ ላይ ወንድ ልጁ አባቱ ቢያንስ ለአንድ ቀን እንኳን እንዳይዋሽ የሚል ምኞት ይናገራል። እናም ታዲያ ነገሩ የሚጀምረው ያኔ ነበር በማለት ፊልሙን ይተርክላታል። ክሎይም በጉጉት እያዳመጠችው ስለነበር ምኑን የሚጀምረው ብላ ትረካውን እንዲቀጥልላት የሚያደርግ ጥያቄ ታቀርብለታለች። ደስቲንም እሱኛው የፊልም ክፍል ላይ ሲደርስ እንቅልፍ ጣለኝ የሚል ምላሽ ሲሰጣት ከልቧ ትስቃለች። እሱም ቀጥሎ ቢራ እየጠጣው ስለነበር እንቅልፍ ጣለኝ፣ የነቃው ፊልሙ ላይ የተሳተፉት ሰዎች ስም ዝርዝር ላይ ነው በማለት የተኛበትን ምክንያት በመንገር ያስቃታል። እጁን እጇ ላይ ጭኖም ቃል እገባለሁ አብረን እናየዋለን፣ የሚያስቅ ፊልም ነው ይላታል። ከዚያም ሲመለከታት ትኩረቷ እጇ ላይ የጫነው እጁ ላይ መሆኑን ሲያውቅ በሀፍረት ያነሳዋል። ከአፍታ ዝምታ በኋላም ክሎዊ አባቴ በአብዛኛው ቤታችን የተለያዩ ወንዶችን ይጋብዛል፣ የጓደኞቹን ወንዶች ልጆችም ሆነ ሌሎች ይጋብዛል። ሲጋብዛቸው ግን የሚከፍላቸው ነው የሚመስለኝ፣ ነገር ግን ለዚህ አልወቅሰውም፣ ምክንያቱም ቆሜ እንዳልቀር ስጋት አለው በማለት ስለ ብቸኝነቷ በተዘዋዋሪ ከነገረችው በኋላ እባክህ ወደ ቤቱ ሰደኝ ብላ በትህትና ተጠይቀዋለች። እሱም ይዟት ይሄዳል። በማግስቱ ጠዋትም የክሎዊ አባት ልጁ ቤት ስላላደረች በጭንቀት የቤቱ ፎቅ ላይ ሆኖ ማዶን መቃኘት ይጀምራል። በድንገትም ደስቲን መኪና ውስጥ ያደረችውን ክሎዊንን በአበባ ፊቷን ነካ ያደረገ ሊቀሰቅሳት ሲሞክር አባቷ ተመልክቶ በሁኔታው ይደሰታል። ክሎዊም ከእንቅልፏ ስትነቃ ደስቲን እንዴት አደርሽ ይላታል። እሷም ተመሳሳይ ምላሽ ትሰጠዋለች። ደስቲንም ቀጥሎ ደርሰናል ሲላት መኪና ውስጥ በማደሯ ደንገጥ ብላ ነግቷል ስትለው የአዎንታ ምላሽ ሰጥቷት ዊልቸሯን ከመኪና ውስጥ ሊያወርድላት ይሄዳል። ሁኔታውን የሚከታተለው አባቷም በልጁ ሁኔታ መደሰቱን በድጋሚ ይገልጻል። ደስቲንም ዊልቸሩን አምጥቶ ሲያስቀምጥላት እንድቀመጥ ልትረዳኝ ትችላለህ በማለት ጠይቃው የማታውቀውን እርዳታ ትጠይቀዋለች። እሱም በደስታ እሽታውን ይገልጽላታል። ከዚያም ከመኪና ውስጥ ለማውረድ ሲል አቅፎ ያነሳታል። ዊልቸሩ ላይም ሳያስቀምጣት በፊት በመካከላቸው በተፈጠረው የፍትወት ስሜት የተነሳ ይሳሳማሉ። ከተሳሳሙም በኋላ ክሎዊ ደስቲንን በጥፊ መታው ተባረሃል ትለዋለች። እሱም እየቀለደች መስሎት ፈገግ በማለት እንደዚህ አይነት ቀልዳት ቀልጂ ሲላት የንዴት ፊት እየታየባት ዊልቸሩ ላይ ያስቀምጠኝ የሚል ጠንከር ያለ ትዕዛዝ ሰጠዋለች። ደስቲንም ግራ በመጋባት እሽታውን ገልጾ ካስቀመጣት በኋላ እየቀለልሽ አይደለም አይደል ብሎ ይጠይቃታል። ክሎይም አባቴ ደሞዝህን ይልክልሃል ብላው ልትሄድ ስትል ምን ሆና እንደሆነ አጥብቆ በመጠየቅ ያስቆማታል። እሷም አሁን ወደ ቤት መግባት አለብኝ፣ ከእጮኛዬ ጋር ላለብኝ ራት መዘጋጀት ይኖርብኛል የሚል ቅስሙን የሚሰብር ምላሽ ሰነዝርለታለች። ደስቲንም ስላገኘውሽ ደስ ብሎኝ ነበር ካላት በኋላ ወደ ቤቷ እንድትገባ መንገዱን ይለቅላታል። በሁለቱ ግንኙነት ተደስቶ የነበረው የክሎዊ አባትም በተፈጠረው ነገር ይበሳጫል። የራት ሰዓቱም ደርሶ ክሎዊ አባቷ እንዲሁም አንቶኒና ወላጆቹ አይላንድ በሚባል ሆቴል ውስጥ ይገናኛሉ። ጽዩፍ የሆነው አንቶኒም ክሎዊን ችላ ብሏት የሚበላበትን ሹኪያ ማጸዳዳቱ ላይ ተጠምዶ እያለ አይስክሪም እፈልጋለሁ ትለዋለች። እሱም ሊያመጣላት ሲሄድ የክሎዊ አባት በሁኔታው ተደስቶ ለወላጆቹ በጣም ደግ ልጅ ነው በማለት የማሞካሻ ንግግሩን ጣል ያደርግላቸዋል። በድንገትም ደስቲን ያሉበት ቦታ በመምጣት አንቶኒ ተቀምጦ የነበረበት ወንበር ሰው አለው እንዴ ብሎ ክሎዊን ይጠይቃታል። አባቷም ደስቲን እዚህ ምን ትሰራለህ የሚል ጥያቄ ያቀርብለታል። ደስቲንም ምላሽ ከመስጠቱ በፊት ክሎዊ ጣልቃ ገብታ ከዚህ በፊት ሊተዋወቃት የመጣ ቀን እንዳደረገችው የምትጠጣውን ውሃ በማንሳት ወንበሩ ላይ ከደፋችበት በኋላ ረጥቧል የሚል ምላሽ ትሰጠዋለች። አባቷም የሚሆነው ነገር ስላልገባው ክሎዊ ምን እየሰራሽ ነው በማለት በሹክሹክታ ይጠይቃታል። ደስቲንም በጣም አሪፍ፣ እንደውም እርጥበት ላይ መቀመጥ ይመቸኛል፣ ደስቲን እባላለሁ፣ ስምሽ ማን ነው ሲላት ልክ እንደ ከዚህ በፊቱ የእውነት የእኔን ስም ለመጠየቅ ብለህ ነው ፓንተህን ያረጠብከው በማለት ጥያቄውን በጥያቄ ትመልስለታለች። ደስቲንም አይደለም ቡና ልጋብዝሽ ፈልጌ ነው፣ ነገር ግን በመጀመሪያ ስምሽን ማወቅ ፈልጋለሁ ብሎ ይመልስላታል። እሷም ስልክ ቁጥሯን ትጽፍለታለች። ደስቲንም አጠገቧ እንደተቀመጠ ይደውልላታል። ከዚያም ስታነሳለት ለፒዛ ቤት የሚሰጥ አይነት የምግብ ትዕዛዝ በማዘዝ
ከዚህ በፊት የፒዛ ቤት ስልክ ቁጥር ነበር የሰጠው ያለችው ነገር ላይ ይቀልድባታል። ክሎዊም በጣም ያስቃል ካለችው በኋላ ትፍነከነካለች። እሱም ቀጥሎ ቡና ብንጠጣስ የሚል ጥያቄ ያቀርብላታል። እሷም መቼ ስትለው አሁኑኑ ብሎ ይመልስላታል። ክሎዊም እንሂድ በማለት መስማማቷን ትገልጽለታለች። እየተካሄደ ባለው ነገር የክሎዊ አባት ሲደሰት፣ የአንቶኒ ወላጆች ግን ግራ ይጋባሉ። ደስቲንም ሊወስዳት ከተቀመጠበት ሲነሳ አንቶኒ ይመጣል። አንቶኒ ምን እየተካሄደ ነው የሚል ጥያቄ ለክሎዊ ይሰነዝርላታል። እሷም እየሄድኩ ነዋ ብላ ትመልስለታለች። አባቷን በመቀጠል ይመስለኛል ሰርጉ ተሰርዟል በማለት መርዶውን ለአንቶኒና ለወላጆቹ ያረዳቸዋል። ደስቲንም አንቶኒ ያመጣውን አይስክሬም ይቅርታ ጠይቆት ከተቀበለው በኋላ አይስክሬሙ ላይ ለሰርፕራይዝ በሚል አስቀምጦት የነበረውን ቀለበት ይሄ ላንተ ነው ብሎ ሰጥቶት አይስክሬሙን ለክሎዊ ይሰጣታል። ከዚያም ደስቲን ለሁሉም መልካም ምሽትን ከተመኘላቸው በኋላ ክሎዊን ይዟት ይሄዳል። በህይወት ስንኖር ማፍቀራችን የማይቀር ነገር ነውና አንዳንዴ ውሃ አጣጫችን እንዲሆን የምንፈልገው ሰው አንዳንች አይነት የአካል ስንኩልነት ቢኖርበትም እንኳን ፈጣሪ ለኛ ይሆንልናል ብሎ የፈቀደው ሰው ሊሆን ስለሚችል እንደ ደስቲንና ክሎዊ ዞረን መገናኘታችን የማይቀር ነው። በሌላ ምርጥና አስተማሪ ታሪክ እስከምንገናኝ ቸር ቆዩልን።